የመሰለ ምርጥና አሪፍ የሆነ ኬክ እስኪ አብረን እንሰራለን ማለት ነው። እንዴት እንደሚያምር እዩትማ፣ በጣም ደስ የሚል ነው። እስኪ አብረን እንሰራለን ማለት ነው። ከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በስትተረፍረፍ ይበል። ዛሬ ደግሞ ምርጥና አሪፍ የሆነ በብስኩት ኬክ አሰራር ይዤላችሁ መጥቻለሁ። እንደምትወዱት ደግሞ ተስፋ አለኝ ማለት ነው። ማንኛውም ብስኩት መጠቀም ትችላላችሁ። ነገር የተጠቀምኩት ይሄን ብስኩት ነው ማለት ነው። የሚያስፈልገን ግብአቶች እንግዲህ ይሄኛው አለኝ፣ ጌመር አለ፣ ጅብን ኬሪ አለኝ፣ ይሄን ነው ክሬም ከረሜል 2 አለኝ፣ ድሪሞቭ አለኝ። እንግዲህ አሁን በጣም ቆንጆና ጣፋጭ የሆነ የብስኩት ኬክ እንሰራለን ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁ ወደ አሰራሩ እንገባለን ማለት ነው። እሺ ውድ ተመልካቾቼ ብስኩቴን በዚህ መልኩ አድርጌያለሁ ማለት ነው። እዚህ ወተት ውስጥ እያደረኩኝ እንደዚህ ቀይ ውስጥ ደረግሻለሁ ማለት ነው። ያደረግን በዚህ መልኩ ሁሉንም አዳረሰዋለሁ ማለት ነው። ቤተሰቦቼ እንደዚህ ካደረኩ በኋላ አሁንም ደግሞ በሁለት ነው የማደርገው ማለት ነው። ሁለት አደርገዋለሁ። እናንተ ከፈለጋችሁ በአንድ ማድረግ ትችላላችሁ። ወፈር እንዲልልኝ እንደዚህ ሁለት ነው የማደርገው። በጣም ነው የሚጣፍጠው በቡና መብላት ማለት ነው። በጣም ቆንጆ ነው። እንደምትወዱት ደግሞ ተስፋ አለኝ ማለት ነው ውዶችዬ። ሁሉም በዚህ መልኩ ጨርስ። እሺ ቤተሰቦቼ እንደዚህ ካረኩኝ በኋላ ደግሞ ከላይ ክሬም ማፈስ ሆነ አዘጋጃለሁ። ቤተሰቦቼ እዚህ ጋር አንድ ክሬም ከረሜል፣ 2 በሾርባ ማንኪያ ስኳር፣ 2 በሾርባ ማንኪያ ኒሻ ጨምሬያለሁ። እዚህ ጋር 3 ብርጭቆ ወተት አለኝ። ክሬም ድስታችንን ጥጄዋለሁ። ወተቱን ጨምራለሁ ማለት ነው። ቤተሰቦቼ 3 ኩባያ ወተት ተጠቅሜያለሁ። ከዛ ኒሻን ጨምራለሁ። እንዳይጓጉልብን እንደዚህ በቀዝቃዛው መጨመር አለብን። ከዛ ስኳራችንም ሚክስ እናደርግ። ከዛ ክሬም ከረሜልን ጨምራለሁ። አብሬ ሚክስ አድርጌ አፈላዋለሁ ማለት ነው። ከዛ እንደዚህ ማሰለው እናፈላዋለን ማለት ነው። በጣም የሚጣፍጠው ሰርታችሁ ሞክሩት። እንደምትወዱት ደግሞ ተስፋ አለኝ። ለቡና ለስራ ለማቅረብ ማለት ነው። በጣም ቆንጆ ነው። ትወዱታላችሁ። ቤተሰቦቼ እየወፈረ ነኝ ማለት ነው። ቆንጆ ሆኗል ማለት ነው። እንደዚህ ሲሆንልኝ እሳቴን አጠፋዋለሁ ማለት ነው። እያችሁት ቆንጆ ሆኗል ማለት ነው። አሁን ያዘጋጀሁት ብስኩት ላይ ጨምራለሁ ማለት ነው። ቤተሰቦቼ እንደዚህ ካደረኩት በኋላ ደግሞ ብስኩት ያዘጋጀሁትን አሁንም እንደዚህ አድርጌ ከላይ ቁጭ አድርግበታለሁ ማለት ነው። እሺ ቤተሰቦቼ እንደዚህ አድርጌዋለሁ ማለት ነው። አሁን ፈረጃ አስገባዋለሁ። ትንሽ ቀዝቀዝ ሲልልኝ ክሬም እንሰራለን ማለት ነው። ከላይ ደግሞ ማድረገው ማለት ደግሞ ክሬም ከላይ የምናደርገው ይሄንን ኔስትላውንና ትንሽዬ ስኳር፣ ጌመር፣ 6 ጅብን ኬሪ፣ 1 ክሬም ከረሜል፣ ከዚህ ውስጥ 2 ፍሬም ድሪሞቭ
ወደ መፍጫችን እንጨምራለን። እሺ ቤተሰቦች አሁን ሁሉንም ወደ መፍጫችን ውስጥ እንጨምራለን ማለት ነው። እዚህ ጋር ግማሽ ነው የምጠቀመው፣ ሙሉ አልጨምርም። ይሄንን ከዛ ጌመርን እንጨምራለሁ። ጅብንኬርንም 6 ነው ጨምረዋለሁ ማለት ነው። 6 ፍሬ ጌመር ድሪሞቭ 2 ድሪሞቭ ተጠቅሜያለሁ። ክሬሙ ካላችሁ ክሬሙ መጠቀም ትችላላችሁ። ያው እኔ ፓውደሩ ስላለ ፓውደሩ የተጠቀምኩት። እናንተ ድሪሞቭ ክሬሙ ካላችሁ ክሬሙ መጠቀም። 1 ጌመር ክሬም ካራሜል፣ ስኳር አብረን እንፈጨዋለን ማለት ነው። ቤተሰቦቼ ይኸው ፈጭቼዋለሁ ማለት ነው። በጣም ቆንጆ ክሬም ሆኖልኛል ማለት ነው። እዩት እንዴት እንደሚያምር። አሁን ወደ ጨምረዋለሁ ማለት ነው። ከዛ እንደዚህ ብስኩት ያዘጋጀሁት ላይ ጨምረዋለሁ ማለት ነው ቤተሰቦቼ። ቤተሰቦቼ እንዲህ ካልኩ በኋላ እንደዚህ ሁሉም በአንድ ቦታ እንደዚህ ቀስ ብለን ሸፍነዋለን ማለት ነው። ሁሉም በዚህ መልኩ ያችሁት አሁን ወደ ፍሪጅ አስገባዋለሁ። ቀዝቀዝ ሲል የተወሰነ ሰዓት ፍሪጅ ውስጥ አስገባዋለሁ ማለት ነው። ኦ ማይ ጋድ ያችሁት እንዴት እንደሚያምር ቤተሰቦች። ከላይ እንግዲህ ዴኮር ለመስራት እንግዲህ ይሄንን የተጠቀምኩት እኔ ማለት ነው። እናንተ ደግሞ የፈለጋችሁትን ነገር መጠቀም ትችላላችሁ። ያው ይሄንን ዴኮር ሰራበታለሁ ማለት ነው። ከዛ እንደዚህ እናደርገዋለን ማለት ነው ቤተሰቦቼ። ያችሁት ይህን ይመስላል ማለት ነው። በጣም ቆንጆ ነው። እንደምትወዱት ተስፋ አለኝ ማለት ነው። ቪዲዮ ከተመቻችሁ ሼር ላይክ ማድረጋችሁ እንዳረሱ ማለት ነው ቤተሰቦቼ። ይኸው ጨርሻለሁ ማለት ነው። አሁን ወደ ፍሪጅ አስገባዋለሁ። ቀዝቀዝ ሲል ደግሞ አሳያችኋለሁ።